በራማ ድምፅ ተሰማ። በዚያ በታላቁ ከተማ በራማ ድምፅ ተሰማ። ክፉ መሪር ሐዘን፣ ጩኸት፣ ዋይታ፣ ለቅሶ፣ የራሔሎች እንባ ዳግም በምድር ፈሶ። ልጆቿ የሉምና አርሲ ብዙ አዘነች፣ መጽናናት አቃታት እናት እንዲህ ሆነች። ማኅፀኗ ደረቀ ጡቶቿ እጅግ ከሱ፣ ውብ የእናት ጉንጮቿ በእንባ ተጠበሱ። ትላንት ሲያርስ የዋለው ያ ምስኪን ገበሬ ለሰማዕትነት እንዴት በቃ ዛሬ። አይ አንተ ገበሬ፣ አይ አንተ ገበሬ፣ እባክህ ተመለስ አትቅር እንደወጣ። እንባውን ያፈሳል ይሄው ዛሬም ልጅህ፣ ሌት ነው ቀን ነው አይልም ከበር ሲጠብቅህ። ተመለስ አንተ ሰው መሬት ግን ረሰው፣ ይኸው ክረምት ገባ ጦሙን ሊያድርብህ ነው። አገርም ይራባል አንተ ካልመገብከው፣ ባላገር ነው ስምህ አገር ግን ጠብቀው። ወራሪም ቢመጣ የምትዘምተው አንተው፣ አሕዛብ ቢነሱ ሰማዕት የሆንከው። አይ አንተ ገበሬ ኧረ ስንቱን ቻልከው። ግድ የለም ተመለስ ለእናትህ ልጅም እጅግ ናፍቀኸዋል። ዓይኑ እንባ ጨርሶ ጉሮሮውም ነክቷል። ወጥተህ ቀርተህበት ከቶ እንዴት ይጽናናል። ገዳያችን እንደው በጉልበቱ ያመነ፣ ዳግማዊ ፈርዖን ልቡ የደነደነ፣ ሰይፉን እየሳለ ዛሬም ደም ያፈሳል። የኢትዮጵያን አምላክ ደፍሮ ተገዳድሯል። ያ የፈሰሰ ደም በግፍ ወደ መሬት በብርቱ ይጮኻል በዚያ በፍርድ ቤት። ያውና ገዳይ የገደለኝ እሱ፣ የኔ ሥጋ ሞተ የእርሱ ሞተች ነፍሱ ይላሉ አርሲዎች እጅግ በስቷል ክሱ። የራማን ጸጥታ ጩኸት አናውጦታል። የብዙ አቤሎች ደም ፍርድን ፍርድን ይላል። ወዮ ለቃየሎች ወዮ ለቃየሎች ለእነዚያ ጨካኞች፣ ሥጋን ለሚገድሉ ለእነዚያ ክፉዎች። ወንድሙን ሊገድል እጁን ሲሰነዝር፣ የእርሱ ሥጋና ነፍስ በሰማይ በምድር የሞት ሞትን ሞቷል። እርሱ ሥጋን እንጂ ነፍስን ይገድላት ዘንድ እንዴት ይቻለዋል? ይሄው ዛሬም ድረስ በታላቁ ራማ ታላቅ ድምፅ ይሰማል።